የሆነ ጉዞ ሂጄ ስመጣ የሆነ ወንድ መነኩሴ መጥተው አጠገቤ ተቀመጡ። ደብረ ሊባኖስ የሚኖሩ ናቸው። በጣም ያምራሉ፣ ወጣት ናቸው፣ ቀይ የሚያምሩ መነኩሴ ናቸው። ከጎኔ ቁጭ አሉ። ከዛ ስናወራ ተዋወቅን። መታወቅ ፈለኩና ተዋወቅኳቸው። የሆነ ነገር አየሁ ላያቸው ላይና አባቴ የት ነው የሚኖሩት ስላቸው ተክለ ሃይማኖት ነው የምኖረው አሉኝ። ተዋወቅን። መስቀል ይዘዋል። እዚህ ደረት ሳቸው መስቀል አለ። እንትናቸው መቆሚያቸው ብቻ አድርገው ተቀምጠዋል። እንትናቸው ብቻ አድርገው ጳጳስ ነው ይመስሉ በቃ ያምራሉ። ከዛ ምንኩስና ህይወት እንዴት ነው አባቴ ምናምን ነገር ስላቸው በቃ አወሩኛው። ምንኩስና ህይወት ስናወራ አየኋቸው። መጀመሪያ ልባቸው የሚቀበለኝ ሰው ሲሆንና ይሄን የማይቀበለኝ ሰው ሲሆን እግዚአብሔር ራሱ ይነግረኛል። እንዲያወራ የሚፈልግበት ቦታ አለ፣ እንዲያላወራ የሚፈልግበት ቦታ አለ። በቃ እንደነግራቸው ፈልኩ። ከዛ እኔ እንደዚህ መቁጠር ያቀጠቅጣለሁ፣ እንደዚህ ሰግዳለሁ፣ ያምልኮ ስግደት ሰግዳለሁ ምናምን ስላቸው እንዴት ነው የምትሰግጂው ሲሉኝ በቃ ስነግራቸው የሱ ህይወት ስላቸው የሳቸው ህይወት አጫወቱኝ። እኔ ታነቅ ሁሉ ይለኛል ማለት አባቴ ሰው ቆብ አድርገው ቀሚሱን ለብሰው መስቀሉን ይዘው እንግዲህ ሰው ካላዲያኑን እኛ እንዴት ነው ምንድነው አልኳቸው። ከዛ በቃ መንገድ ጠፍቶብኛል ማለት ከልጅነቱ ትርገተው ተጠይቃቸው እርገታቸው ተጠይቃቸው ተወልደ ያደጉት ክፍለ ሀገር ነው። ያው የባዕድ አምልኮት አለ። ባዕድ አምልኮት ያው